ሳምንት ዕለት እዚያ ቀርቼ ነበር። ሚካኤል ነው ግድ ያመጣኝ። ቅዱስ ሚካኤል ነው ያመጣ። አሁን ዋስ አጋጁ በምንድን ነው የገባው? ከእናት ከአባት ከቤተሰብ ሲወለድ ነው። በደም ነበር ይዤው ኮከብ ሁሉ አስቆጥረው ነበር። ያን አቃጥሎ እዚያ ወዲህ ለቅጬው ነበር። ዘንድሮ ነው የመጣው። ኮከብ ይቆጥር ነበር? ይቆጥር ነበር። ታስቆጥረው ነበር? ለምን ኮከብ ታስቆጥረዋል? ኋላ ሸንኮራ ሀዱን ሳገቱ እዚያው ነው የተቃጠለ። መቁጠሪያው ይሄ ኮከብ መቁጠሪያው። አዎ። ማን አንተ? ዋስ አጋጁ ነው ኮከብ የምታስቆጥረው? ሴቷ ዛር ናት። ሴት ዛርም ነበረች። እሷ ግን አትቀርብም፣ ግን ታስቆጥረው ነበር። አንቺ ሴቷ ዛር? አቤት። ሴቷ ዛር? አቤት። ስሚ፣ አቤት። ሴት ዛር? አቤት። ሂጂ ብሎሻል? አሁን ሴቷ ዛር ኮከብ ቆጣሪ ነሽ ነበር። ቆጣሪ ነሽ አንቺ? ቆጣሪ ነበር። ሴቷ ዛር? አሁን እና ማን ነው ስምሽ? ራሄሎ ሻንቂት? ሻንቂት። ሻንቂት። ሻንቂት አቤት። የምትባዩ? አቤት። ስንት ናችሁ ጠቅላላ? ሶስት። ምንና ምን? ዋሳጋጅ፣ ዋሳጋጅ፣ ሻንቂት፣ ቡዳዛር። እሺ መተቱስ? የደብተራ መተት? የደብተራው መተት በአየር ላይ ነው እንጂ ሲመጣ ቀንተን ተሻምተን ያዝ ነው እንጂ ገና አልነካውም። ታዲያ አራተኛ ነህ አንተ? አሁን አራተኛ ነህ አንተ? አሁን ሚካኤል ሁሉንም ልቀቁ ብሏል። ሳምንት ልትነግረኝ ሁላችሁም እንድትለቁ ታዛችኋል? ታዘነ። ኦይ ሻንቂት ስራሽ ምንድን ነው? አውደ ነገስት ነው? ወደዚህ እያየሽ አውደ ነገስት ነው? አይ እሱን ላሰስ ነው እንጂ አውደ ነገስት አይደለም። በአይነ ጥላ ልይዘው ላሰስተው ስል ጸሎት እየደገመ አልቻለኝ አለ። በዚህ ገብቼ ክህነቱን ላስፈርስ ነበር። አልሆነም። ትግልሽ ምንድን ነው? ትግሌ እሱን አሰስቼ ክህነቱን ሁሉ ላስፈርስ ነበር። አልቻልሁትም። አልቻልሽው? አዎ። ምን ካህን ነው? ካህን ነው። ድርሳነ ሚካኤል ይደግማል። ሰይፈ መለኮቱ ግን አስጥየዋለሁ። አሁን ሚካኤል ነው አልቻለኝ አለ። ሚካኤል ነው ስሉንም ቤት አኑሮታል። ድርሳነ ሚካኤል እየደገመ ነው እያቃጠለም እያለ። ካህን አትፈሪም እንደ? አብረሽን ያደግሽው አንቺ አይነት ነው? አጨቅልነቱ ያስኩት ተማሪ ቤት ገባ። አንድ መነኩሴ አባት ነበሩ። እሳቸው እያጠመቁ እየጸለዩ ሰይፈ መለኮት ድገም እያሉ አሳደጉብኝ። ሞጨቁኝ። ሞጨቁሽ? ምንድን ነው ሞጨቁኝ? ነጠቁኝ ማለት ነው? አዎን ልጁን እና አገልጋይ ሆነ? ቄስ ሆነ? ሆኗል። ምን ሆነ? ካህን ነው። አዎ። የት ሀገር? ጎጃም። አብረሽ ነው የተወለድሽው አንቺ ሻንቂት? አብሬ አልተወለድኩም። በስንት ዓመቱ ነው ታዲያ? ሰይፈ መለኮት እየደገመ እየጠፋ ተማሪ ቤት ሄድ ጀመረ። ሚካኤል ይወደዋል። ጨቅልነቱ ወደ ተማሪ ቤት እየወሰደ አስቀረብን። ሲማር ለምን አልለቀቅሽውም? እዛ ሲማር እና ሰይፈ መለኮት እየደገመ ለቅቄው ነበር። ለቅቄ ስሸሽ ሲያስታጉል ስመጣ ሲይዘው እንዲያሁኛ አደግኩ። ሲያስታጉል ነው የምትገቢው? አዎ እንጂ ሁልጊዜ አብሬው አልኖርም። ዘንድሮ መተቱን ሲያድሱበት ነው እንጂ ለቅቄው ነበር። መተቱን? አዎ በዚያ ቀን እቺ አንተ ወሳጋጅስ አብረን የተወለድከው? ከተወለደ በኋላ ነው ያስከው? ከተወለደ በኋላ ነው። የስንት ዓመቱ ነው? አይ ወደ 30 ዓመት ይሆነኛል። እሱ ግን ወደ 40 ምናምን ዓመቱ ሆኖታል። እና በስንት ዓመቱ ነው ያስከው አንተ ወሳጋጅ? በ10 ዓመቱ። የደብተራ ነው ወይስ ዝም ብለህ ነው የገባኸው? አይ ዝም ብዬ ነው። ስም ዋሳጋጅ ዛር ነው ወይስ አጋንንት ነው? ከዛርና ከአጋንንት የተወለድኩ ዋሳጋጅ። አዎ ዋሳጋጅ ዛር አጋንንት ነው ማለት። አዎ። እና ሲጸልይ አትሄድም? ኧረ እሄዳለሁ። እዚያ ላስቀረው ስል በቃ ሚካኤል እርዳኝ እያለ ዝም ብሎ ጸሎት ያበዛል እንጂ ሳምንት ዕለትም ጎዳና ቀርቼ ነበረ። እዚህ ሲያለቅስ ቆይቶ ወደ እያቃጠለ አላስቀርበንም። ግን ሚካኤልን የግድ አግዶ አመጣ። እዚህ አመጣ እንጂ እኛ ልናስቀረው ነበር። እናንተ እዛ ውጭ ቀርታችሁ ልትይዙት? አዎ። ሳምንት ውጭ ነበር የቀረው? ያው ከተማን የቀረ ሰምቻለሁ። ለህር ነው ብሎ ጓደኞቹ ነገረ። ሚካኤልን አዲሱ ሚካኤል ሄዶ ነገረ። ያደርሳል ጸሎት አሁን ደርሶ ይመጣል እንደ ልማዱ ስንል እንዲህ አይነት። ማን አስገደደ? ሚካኤል ነው። ቅዱስ ሚካኤል አትሉም? ቅዱስ ሚካኤል ነው። ስንት ዘመን ላው ላይ ቁጭ አላችሁ? ዋሳጋይ 38 ነው። ግን ላዩ ላይ ሁልጊዜ አልኖርሁኝም። ሁልጊዜ ቀራለሁኝ። ጸሎት ያደርሳል። አንዳንድ የመግቢያ ነገር ሰው ጋር አጣለዋለሁ። እዚያ ሲሄድም እዚያም አጣለዋለሁ። የዚያን ጊዜ ነው እንጂ እሽም አይል ጸሎት ይወዳል። ታዲያ ጸሎት አትፈሩም እንዴ? እንፈራለን እንጂ ተቃጠልን እንጂ እሱን ያመጣን ዛሬ። እንደው የቤተ ክርስቲያን አገልጋዮች ላይ ለምን ታተኩሪያለሽ? ያው ስራዬ ነው። መጀመሪያ የኔ የነበረው ኋላ ሚካኤል ሞጨቀኝ እንጂ አሁንም በቃ በጭንቅ ነው እንጂ ወደው ነበር። አልሆነም። አዎ። ሚካኤል ምን አደረገሽ? አሁን ሁላችንም ልቀቁ ተብላችኋል። በልተመርከቱ። እሺ ሁላችሁንም ተዘጋጁ። ስንት ናችሁ? 3 ስንት ዓመት ቀድሷል? አይ ወደ 39 ዓመቱ ነው። 39 ዓመት ቀድሷል። 39 ዓመት? አዎ 39 ዓመት ሙሉ? አዎ
እና በዚህ ጊዜ እንኳ ለቀሽ ታዲያ አጠፊ ሁሌ እንጠፋለን። ዘንድሮ ሲታደስ ነው እንጂ እኮ አብረን ነው አይደለም። የሆነ ሲያድሱበት ነው ቀንተን ምን ይዝ እንጂ እኮ እሱ ጋር አይደለም። ወጣ ገባ ነው የምትሉ? አዎ። እሺ ተዘጋጅ። በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም እጃችሁን ዘርጉ። በኢየሱስ ክርስቶስ ስም፣ በኢየሱስ ክርስቶስ ስም፣ በወላዲተ አምላክ ስም፣ በወላዲተ አምላክ ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ገብርኤል ስም ለቀን ወደ ሲኦል እንገባለን። ወደ ሲኦል እንገባለን። ቶሎ 7 ጊዜ ጮህ ነውጡ። እግዚአብሔር ይገስጽ።